ሰማይ ሙሉ ኮከብ አድማቂው ጨረቃ የታማሁበትን ቆይ በልቼ ላብቃ እያለላችሁ እኮ ነው ናቲ ማለት ነው። ካሜራ መኖሩን ረስተውት ነው እንደነዚህ ልጆች ጠንቀ የቱ ደግሞ የጻፍሽውን ኮመንት እያየሁ ነበርና እውነትሽ ነው የምር በጣም ነው የሚያስቀውና ዘንድሮማ ጾም አልተጾመም። ያኔ ምግብ ባንበላ እንኳ አፋችንም አይናችንም ሁሉ ነገራችን አልጾመም። ኢንሻአላህ የቀጣይ አመት ሰው ይበለና። ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብ ያደርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱ ደግሞ ከልብ ነው የማመሰግነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ከጎን የሆናችሁ ለምታበረታቱኝ ሰሞኑን ሰብስክራይብ የለም እየተንቀሳቀሰ አይደለም ቻናሌ። በእርግጥ እኔም ብዙ እየሰራሁ አይደለም ግን ቻናል እየተንቀሳቀሰ አይደለም። ላይክ አድርጉልኝ፣ ሰብ አድርጉልኝ። በተረፈ እንግዲህ ኬሉሻ ዛሬ ህልማችን ተሳካ ብለው እንትን ሲሉ እኔ ራሱ እውነት መስሎኝ በጣም ደስ ብሎኝ ማለት ነው። በደንብ አላየሁትም ብቻ ግን ህልማችን ተሳካ ስላሉ ብቻ እንኳን ደስ አላችሁ ብዬ ነበር የጻፍኩት። አይላችኋለሁ። አይሄሉ ወላሂ በጣም ነው ያሳቀችኝና እንደዚህ አይነት የሆነ ማለት እናንተ ምኞታችሁ ነው፣ ምኞት አይከለከልም። ግን ማለት የእናንተን ስኬት ለሚፈልገው ከጎናችሁ ያለ ሰው በጉጉት እየጠበቀ ነገሮች ተመቻቹ ብላችሁ ከተናገራችሁ በኋላ እሱ ደስ ብሎት የነበረውን ሪያክሽን አይታችሁ ተመልሳችሁ ፕራንክ ነው ስትሉት እንዴት እንደሚያስቅ በጣም ነው እንትን የሚለውና እኔ ራሱ ከሱ ውስጥ ላይ ያነበብኩት ያ ነገር ነው እና በጣም ነው ያሳቀችኝ የምር። በቃ ተሳካ ብሎ እንደዛ ስንት ጨርቁን ከጣለ በኋላ መጨረሻ ላይ ቢሳካ ደስ ይላል ትለዋለች እና በጣም ነው ያሳቀኝ። እና አንዳንድ ጊዜ እንደዚህ የሚያስቁ ነገሮች ፈታ የሚያደርጉ ነገሮች ላይ በጣም ነው ደስ የሚለው። ይሆናል እንዳልኳችሁ ዝም ብሎ መጨቃጨቅ የማይሆን ነገር፣ ለሰዎች የማያስተምር ነገር ምናምን ይሁን ደስ ይላል። በቃ የሆነ ጉጉት ጠብቀን ነበር ሁላችንም እንፈልጋለን በአንድ ላይ ቢሆኑ። ለምንድን ነው ተራርቆ ፍቅር ትንሽ ይከብዳል ስትራራቁ። እንዳልኳችሁ አሁን እነሱ እስከዛሬ የተፈጠሩትን ነገራቶች እውነት በስልክ ሆኖ ቢሆን ሳይገናኙ በአካል ባይሆን ይሄ ነገር ሊፈታ አይችልም። ነገር እየባሰ ነው የሚሄደውና አንዳንድ ጊዜ ስልክ ላይ ስንሆን በጣም ከባድ ነውና ጥንቃቄ ያስፈልጋል። ከሰዎች ጋር ያለን ግንኙነት ለምሳሌ ባላችሁ ሀገር ገብቶ ሊሆን ይችላል፣ ስደት ላይ ተጋብታችሁ እሱ ቀድማችሁ ሊገባ ይችላል፣ ወይ ደግሞ እናንተ ቀድማችሁ ከገባችሁ፣ ወይም ደግሞ ከሀገር ተጋብታችሁ እናንተ አረብ ሀገር መታችሁ እሱ ኢትዮጵያ ከሆነ የሆነች ማለት ተራርቃችሁ ነገር ላለማስነሳት መጣር አለባችሁ። ለምንድን ነው እንዳልኳችሁ ከጎን ካልሆናችሁ ነገሮች አይስተካከሉም። ከጎን ከሆናችሁ ግን የሆነ ነገር እንኳን ቢፈጠር አታላችሁ ቤትም ብላችሁ በብዙ ነገር ያንን ሰው ይቅርታ ጠይቃችሁ ጥፋትን ቢኖርባችሁ የእሱም ጥፋት ካለ ተነጋግራችሁ በስርዓት የምትፈቱበት አጋጣሚ ይኖራል። አብሮ እንደመሆን ምንም ነገር የለምና አብረን ካልሆነ ግን በስልክ በቃ እንካስላንቴ ማለት ነው። ተራርቃችሁ አንድ ስትሉ አንድ ይላል። በዛ ላይ ደግሞ ሰው ላይ ከተጋባ በኋላ ብዙ እንደዚህ ያለፉ ቃላቶች ምናምን መነጋገር አስፈላጊ አይደለም። አንዳንድ ጊዜ ስህተት እንሰራለንና እኛ ማውራት ፈልገን እንኳን እነሱ በሌላ ችግር ውስጥ ሆነው ወንድ ላይ በብዛት ታውቃላችሁ ብዙ ነገር አይናገርም። እኛ ግን ሴቶች እንደኛ እየመሰለን በቃ ዲብቅ አድርገን እናያቸዋለን። ግን ብዙ ወንዶች ብዙ ነገራቸውን አይናገሩም። ለእኛ ከሚነግሩና የማይነግሩና ነገር ይበልጣል። በተለይ አንዳንድ ሰዎች ስኬት ጀምረው ያ ስኬታቸው ትንሽ እስከሚጓዝላቸው ድረስ ግብ ላይ እስከሚደርስ ድረስ ማውራት አይፈልጉም። በቃ ለእናንተም ሊያደርጉላቸው የፈለጉን ነገር ካሉ እንደኛ አያወሩም። ገብቷቸዋል። በቃ ትክክለኛው ቦታ ሲደርሱ የዛኔ ነው ብሎ ያስባሉ። እና እኛ ደግሞ ነገሮችን ግዴታ ተፋጠን ለምን እንዳልነገረኝም ለምን እንዳላለኝም በቃ ማጨቃጨቅ እንደዚህ አይነት ነገር አስፈላጊ አይደለምና ለምንድን ነው ተራርቃችሁ ስትኖሩ በጣም ብዙ ነገር አለ። የሆነ ነገር ተጣልታችሁ አስቀይሟችሁ ስልክ ቢዘጋባችሁና ቢበሉካችሁ ሰው ሀገር ላይ ሆናችሁ ብዙ ነገር ይሰማችኋል። ግን ከጎኑ ከሆናችሁ እናንተ እየሆናችሁ ያላችሁትን ነገር ያልገብቷችኋል። የእነንዱ ነገር ስራ የሚረዳ እናንተን የመጉዳት ባህሪ ሊኖረው አይችልም። ግን ሰዛ በስልክ ከሆነ እናንተ ታለቅሱ፣ ትከፉ፣ ትደሰቱ ምን አይነት እየቀለዳችሁበት የሆነ እውነታችሁን ሊያ አይችልም እና እናንተ ትጎዳላችሁ። እዚህ ጋር ቢደብራችሁ መተኛ ቢያማችሁ ወታችሁ እንትን የምትሉበት ነገር የላችሁም። ከኩሽና ወታችሁ እዛው ነው
ይደክማቸዋል፣ ስራ አለ፣ ሰዎቻችሁ ጋር መጣላት ይኖራል፣ እንቅልፍ አለመተኛት ይመጣል እና ብዙ እህቶቻችን ራሳቸውን አደጋ ላይ የሚጥሉት ለዚህ ነው። እና እንዳልኳችሁ እነ ናቲ እንግዲህ ይህን ነገር በአንድ ላይ ሆነው አብረው ቢኖሩ የበለጠ ፍቅራቸው ያምራል ብዬ አስባለሁ። እና እንዳለችውም የጀመሩ ፕሮሰስ ካላቸው ቢሳካላቸው እና በአንድ ላይ ቢኖሩ በጣም ነው ደስ የሚለው። ሞክሩ ነው፣ ኸይር ተመኙ፣ ኸይር እንድታገኙ ነው። ዞሮ ታዲያለ ብዬ አስባለሁኝ። እና በመቀጠል ደግሞ እውነት ደስ ይላል እናቴና ሄሉ በዚሁ ቢቀጥሉ። አያችሁት አይደል? አልላመድ ያለ ገላይ ከሌላ አለች እኮ ለአንተ እንደተባለ አልላመድ ያለ ገላይ ከሌላ ብላለች። እና እውነት ነው። አንዳንድ ጊዜ ከእነሱ ተለይታችሁ ሌላ ሰዎች ጋር ህይወትን ብትጀምሩ ልክ በእነሱ ልክ የማይመጣላችሁ በቃ ብዙ ነገሮች ስላለ ከባድ ነው። እና የነዛን ሰው ላለማጣት መጣር አለብን። ደግመን እድል ተሰጥቶን አገኘናቸው ደግሞ ድጋሚ ስህተት ላለመስራት በቃ እነዛ ሰዎች ቢሄዱ እኛን የሚጎዳን ነገር ካለ የሚደብረን ከሆነ ሌላ ሰዎች ከተላምደን መኖር ማንችል አይነት ሰዎች ካለን ያለንን ነገር አልሐምዱሊላህ ብለን ይህ ሰው ሙሉ አይደለም ያኔ ግዴታ ሙሉ ነገሩን ብቻ ሳይሆን ጎደለውንም በመቀበል ከዛ ሰው ጋር በፍቅር ለመኖር ማሰብ አለብን። ብዙ ጊዜ ሁላችንም ግማሽ ልባ ሆነ ነው ሰዎችን የምንቀርበው ከኔ ጀምሮ ማለት ነው። ግን የሰው ልጅ በሙሉ ልባችን ካመነና እኛ መልካም ነገር ከሰራን እመኑኝ ሁሌም ጥሩ ነገር ይገጥመናል። ግን እስታ ምንድነው በአሁኑ ታይም ላይ እንዴ በጣም እኮ በወደው ነገ ጧትቶ ቢሄድ እንጎዳል ነው ሁላችንም አሁን ይችን ነው የምናስበው። ግን ደግሞ በግማሽ ልባ ሰውን ቀርበና እንትን ሙሉ ልንሆን አንችልም። ገብቷችኋል? እና ለምንፈልገው ነገር ሰውን ሳይሆን መደገፍ ያለብን ፈጣሪያችንን ተወከልቱ ብለን እያንዳንዱን ነገር እኛ መጥፎ ሳንሰራ እነዛን ሰዎች ማፍቀር መቻል ነው። ከወደድናቸው እና ካፈቀርናቸው ደግሞ እነሱን የሚያስከፋ ነገር አናደርግም፣ እንጠነቀቃል፣ ጸብ አይመጣም። ግን እሳ ትንሽ ነገር ስበቡን እንትን እያልን ምንጣላቸው ከሆነ የበለጠ ትዳራችን እየተበላሸ ነው የሚሄደውና አላህ መልካሙን ትዳር ይወፍቃችሁ። ለሁላችሁም እወዳችኋለሁ፣ አክብራችኋለሁ። ስህተት ካለብኝ አርሙ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት። ሂቡ ነኝ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ ሰብ አድርጎ ሰምታችኋል።